አንድ ሰው 3 ህይወት ይኖራል። የመጀመሪያው በየዋህነት ይጠናቀቃል። ሁለተኛው ንጽህናን በማጣት ያልፍና ሶስተኛው ህይወት ራሱን በማጣት የሚገባደድ ነው። እነዚህ የህይወት ደረጃዎች አይቀለበሱም በፍጹም። ዋናው ጥያቄ እኔ የቱ ጋር ነኝ የሚለው ነው። ልጅነታችንን አጥተናል። እሳቱ ወጣትነታችን ምናልባት ከብርሃን በፈጠነ ፍጥነት እያክለፈለፈ ለጎልማሳነት አሳልፈው እየሰጠን ነው። እርጅና ከደጃፍ ቆሞ በአሿፊ ፈገግታው እየጠበቀን ነው፣ በቀዝቃዛ እጆቹ ሊያቅፈን። ይህንን ሁሉ አድራጊው ጊዜ ነው። ማንም ጊዜን ሊያሸንፍ አይቻለውም ከፈጣሪ በቀር። በእነዚህ በማይቀለበሱ የህይወት ደረጃዎች ቢቻለን ደግ፣ መልካምና ጥሩ ብንሆን በእርጅናችን አጽናኝ ትዝታ ይሆኑናል። ልክኛ ወላጆቻችንን እንደተውናቸው የኛም ልጆች ይተውናል። የኛም ወላጆች ወላጆቻቸውን ትተው ልጆቻቸውን ለማሳደግ እንዳበሩት። በመጨረሻም ሰው ብቻውን ይቀራል፣ ብቻውን እንደመጣ። ይህ የማይቀር የህይወት ውደት እጅግ በጣም ገራሚ ነው ወይ ጊዜ!